ሰላም ጤና ይስጥልን የቻናላችን ቤተሰቦች ዛሬ እሮብ ሚያዝያ 21 አፕሪል 29 የውጭ ሀገር ገንዘቦች ምንዛሬ በባንኮችና በጥቁር ገበያ በምን ያህል እየተመነዘረ እንደሆነ በዝርዝር እንመለከታለን። በዛሬው ዕለት አንድ ባንክ እጅግ በጣም አስገራሚ ምንዛሬ አውጥቷል። እሱ ባንክ ማን ነው? ምን ያህልስ እየመነዘረ ነው? አብረን የምናየው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደነዚህ አይነት ፈጣን መረጃ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያው ስናልፍ የአሜሪካ ዶላር እናያለን። አንዱን የአሜሪካ ዶላር በጥቁር ገበያ በ187.78 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ ዛሬ አንዱን የአሜሪካ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ወጋገን ባንክ ነው። ወጋገን ባንክ አንዱን የአሜሪካ ዶላር በ154.6 ሳንቲም ገዝቶ በ157.69 ሳንቲም እየመነዘረ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአሜሪካ ዶላር ኢትዮጵያ ንግድ ባንክ በ153.32 ሳንቲም ገዝቶ በ156.39 ሳንቲም እየሸጠ ይገኛል። ወደ ዩሮ እናልፋለን። አንዱን ዩሮ በጥቁር ገበያ በ218.49 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ በከፍተኛ ደረጃ እየመነዘረ የሚገኘው አንዱን ዩሮ ገዳ ባንክ ነው። ገዳ ባንክ አንዱን ዩሮ በ184.8 ሳንቲም ገዝቶ በ188.5 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን ዩሮ ኢትዮጵያ ንግድ ባንክ በ180.15 ሳንቲም ገዝቶ በ183.75 ሳንቲም እየሸጠ ይገኛል። ወደ ሚቀጥለው ስናልፍ አሁን የምንመለከተው የእንግሊዝ ፓውንድ ነው። አንዱን የእንግሊዝ ፓውንድ በጥቁር ገበያ በ252.11 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የእንግሊዝ ፓውንድ በከፍተኛ ደረጃ እየመነዘረ የሚገኘው አባይ ባንክ ነው። አባይ ባንክ አንዱን የእንግሊዝ ፓውንድ በ209.47 ሳንቲም ገዝቶ በ213.66 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የእንግሊዝ ፓውንድ ኢትዮጵያ ንግድ ባንክ በ203.92 ሳንቲም ገዝቶ በ208 ብር እየሸጠ ይገኛል። ወደ ዩናይትድ አረብ ኤምሬት ድርሃም እናልፋለን። አንዱን የዩናይትድ አረብ ኤምሬት ድርሃም በጥቁር ገበያ በ50.85 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም በከፍተኛ ደረጃ እየመነዘረ የሚገኘው ሂጅራ ባንክ ነው። ሂጅራ ባንክ አንዱን የዩናይትድ አረብ ኤምሬት ድርሃም በ46.28 ሳንቲም ገዝቶ በ47.2 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም ኢትዮጵያ ንግድ ባንክ በ41.74 ሳንቲም ገዝቶ በ42.58 ሳንቲም እየሸጠ ይገኛል። ወደ ካናዳ ዶላር ስናልፍ አንዱን የካናዳ ዶላር በጥቁር ገበያ በ136.42 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የካናዳ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ብርሃን ባንክ ነው። አንዱን የካናዳ ዶላር ብርሃን ባንክ በ113.5 ሳንቲም ገዝቶ በ115.31 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የካናዳ ዶላር ኢትዮጵያ ንግድ ባንክ በ110.63 ሳንቲም ገዝቶ በ112.84 ሳንቲም እየሸጠ ይገኛል። ወደ አውስትራሊያ ዶላር እናልፋለን። አንዱን የአውስትራሊያ ዶላር በጥቁር ገበያ በ133.68 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአውስትራሊያ ዶላር ስኬት ባንክ በከፍተኛ ደረጃ እየመነዘረ የሚገኘው ስኬት ባንክ ነው። ስኬት ባንክ አንዱን የአውስትራሊያ ዶላር በ153.76 ሳንቲም ገዝቶ በ156.83 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአውስትራሊያ ዶላር ኢትዮጵያ ንግድ ባንክ በ108.21 ሳንቲም ገዝቶ በ110.37 ሳንቲም እየሸጠ ይገኛል። ወደ ሚቀጥለው ስናልፍ አንዱን የኩዌት ዲናር በጥቁር ገበያ በ607.62 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የኩዌት ዲናር በከፍተኛ ደረጃ እየመነዘረ የሚገኘው ኢትዮጵያ ልማት ባንክ ነው። ኢትዮጵያ ልማት ባንክ አንዱን የኩዌት ዲናር በ502.33 ሳንቲም ገዝቶ በ512.38 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የኩዌት ዲናር ኢትዮጵያ ንግድ ባንክ በ491.18 ሳንቲም ገዝቶ በ501 ብር እየሸጠ ይገኛል። አሁን ደግሞ የምናልፈው ወደ ሳውዲ አረቢያ ሪያል ነው። አንዱን የሳውዲ አረቢያ ሪያል በጥቁር ገበያ በ49.79 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የሳውዲ አረቢያ ሪያል በከፍተኛ ደረጃ እየመነዘረ የሚገኘው ሂጅራ ባንክ ነው። ሂጅራ ባንክ አንዱን የሳውዲ አረቢያ ሪያል
በ44.79 ሳንቲም ገዝቶ በ45.69 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የሳውዲ አረቢያ ሪያል ኢትዮጵያ ንግድ ባንክ በ40.88 ሳንቲም ገዝቶ በ41.7 ሳንቲም እየሸጠ ይገኛል። ወደ ስዊዝ ፍራንክ እናልፋለን። አንዱን የስዊዝ ፍራንክ በጥቁር ገበያ በ236 ብር ከ63 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የስዊዝ ፍራንክ በከፍተኛ ደረጃ እየመነዘረ የሚገኘው ዳሽን ባንክ ነው። ዳሽን ባንክ አንዱን የስዊዝ ፍራንክ በ198 ብር ከ74 ሳንቲም ገዝቶ በ202 ብር ከ71 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የስዊዝ ፍራንክ ኢትዮጵያ ንግድ ባንክ በ191 ብር ከ99 ሳንቲም ገዝቶ በ195 ብር ከ83 ሳንቲም እየሸጠ ይገኛል። ወደ ቻይና ዩዋን እናልፋለን። አንዱን የቻይና ዩዋን በጥቁር ገበያ በ27 ብር ከ32 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የቻይና ዩዋን በከፍተኛ ደረጃ እየመነዘረ የሚገኘው ስኬት ባንክ ነው። ስኬት ባንክ አንዱን የቻይና ዩዋን በ24 ብር ከ74 ሳንቲም ገዝቶ በ25 ብር ከ24 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የቻይና ዩዋን ኢትዮጵያ ንግድ ባንክ በ22 ብር ከ5 ሳንቲም ገዝቶ በ22 ብር ከ5 ሳንቲም እየሸጠ ይገኛል። አንዱን የጆርዳን ዲናር በጥቁር ገበያ በ263 ብር ከ42 ሳንቲም እየተመነዘረ ይገኛል። ወደ ባህሪን ስናልፍ አንዱን የባህሪን ዲናር በጥቁር ገበያ በ495 ብር ከ4 ሳንቲም እየተመነዘረ ይገኛል። ወደ ኳታር እናልፋለን። አንዱን የኳታር ሪያል በ187 ብር ከ87 ሳንቲም እየተመነዘረ ይገኛል። ወደ ኦማን ሪያል ስናልፍ አንዱን የኦማን ሪያል በጥቁር ገበያ በ485 ብር ከ72 ሳንቲም እየተመነዘረ ይገኛል። የዛሬው የተለያዩ ሀገራት የብር የምንዛሬ ዋጋ በባንክና በጥቁር ገበያ ይሄንን ይመስላል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ መረጃዎችን ያገኙ። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ